بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه، أما بعد. يقول الله جل وعلا: والذين إذا أصابهم البغي هم ينتصرون وجزاء سيئة سيئة مثلها فمن عفا وأصلح فأجره على الله إنه لا يحب الظالمين ولمن انتصر بعد ظلمه فأولئك ما عليهم من سبيل إنما السبيل على الذين يظلمون الناس ويبغون في الأرض بغير الحق. أحبتي في الله، ودي تكبراتشه وندموچنا እህቶች የአላህ Subhanahu Wa Ta'ala ሰላምታ በእናንተ ላይ ይሁን እያልኩ በመቀጠል መናገር የፈለኩት ምንድነው እንግዲህ ባለፉት ሁለት ቀናቶች የተፈጠረውን በሀገራችን ሁላችሁም ሰምታችኋል ወይም አይታችኋል ማለት ነው። በጣም የሚያሳዝን የሚያሳፍር የሆነ ድርጊት ነው። ይህ ዝም ብሎ ታይታሰብ የተደረገ ወይም ዝም ብሎ እንትን ያለ አይደለም። ሆን ብሎ ለዘመናት ሲያስቡት የነበረውን ነገር ነው ያደረጉት። እኛ ሙስሊሞች እየተገደልን እየሞትን እስከመቼ ድረስ ነው? እስከመቼ ድረስ ነው? እንግዲህ መካነ ሰላም ላይ በአማራ ክልል መካነ ሰላም ላይ 5 ሰዎች ሞተዋል፣ ኢማሙን ጨምሮ ማለት ነው ረሂመሁሙላህ፣ አላህ ይዘንላቸው። ያን ብቻ አይደለም፣ በተለያዩ ቦታዎች ላይ ሀታ ከሆስፒታል እየዋጡ ራሱ የቆሰሉ ሰዎችን ሳይቀር እንደረሸኑ ሰምተናል። እዛው በአካል የነበረ ሰው የሚያውቅ የሆነ ሰው ማለት ነው። እንትኑን አሰማችኋለሁ። አላህ Subhanahu Wa Ta'ala ስለ አማኞች ከዘረዘረ በኋላ ስለ አማኞች አላህ Subhanahu Wa Ta'ala ሱረቱ ሹራ ላይ والذين يجتنبون كبائر الإثم والفواحش እነዛ አማኞች እነዛ ናቸው ትልልቅ ወንጀሎችን የሚርቁ አስጠያፊ የሆኑ ወንጀሎችን የሚርቁ እያለ ከወሰፈ በኋላ وإذا ما غضبهم يغفرون በተቆጡ ጊዜ ይቅርታ የሚሉ ይቅርታ ብለው የሚያልፉ ናቸው ካለ በኋላ እንደዚሁም والذين استجابوا لربهم وأقاموا الصلاة እነዛ ለጌታቸው መርሃባ ብለው እጅግራቸውን የሰጡ ለጌታቸው ፍጹም ታዛዥ ሆኑ ናቸው ካለ በኋላ አንድ የተበደለ ሰው ከተበደለ አንድ ሙስሊም በዛ በበደሉ ካጠፋ መመለስ እንዳለበት ይጠቅሳል ማለት ነው። ሶላትን የሚሰግዱ ናቸው፣ ወአቃሙ ሶላተ ወአተው ዘካት ዘካን የሚሰጡ ናቸው ካለ በኋላ አላህ Subhanahu Wa Ta'ala ነገራቸው በመክክር ነው። ወአምሩሁም ሹራ በይነሁም ወሚማ ረዘቅናሁም ينفقون እኛ ከሰጠናቸው ሲሳይ የሚለግሱ ናቸው ይላል አላህ Subhanahu Wa Ta'ala። ከዛ ቀጥሎ والذين إذا أصابهم البغي هم ينتصرون እነዛ ናቸው والذين إذا أصابهم البغي ድንበር አላፊ ባገኛቸው ጊዜ ድንበር አላፊ በሳቸው ላይ ድንበር ባለፈባቸው ጊዜ هم ينتصرون እነሱም የሚበቀሉ ናቸው ይላል አላህ Subhanahu Wa Ta'ala። ምክንያቱም وجزاء سيئة سيئة مثلها የመጥፎ ስራ ድርጊት ምንዳው በዛው ልክ ነውና ማለት ነው። وجزاء سيئة سيئة مثلها የመጥፎ ስራ ምንዳው በዛው ልክ አጠፋ መሰጠት እንዳለበት ይህ አንቀጽ ይጠቁማል ማለት ነው። فمن عفا واصلح فاجره على الله ይቅር ያለ ተበድሉ አላህ ብሎ ይቅር ያለ ያስተካከለ የርሱ ምንዳው አላህ Subhanahu Wa Ta'ala ዘንዳ ነው። ነገር ግን مع ذلك እንደዚህ ሆኖ ያለ እስከመቼ ድረስ ነው ሙስሊሞች እየተጨፈጨፉ እስከመቼ ድረስ? እናንተው ሙስሊምን ባዎች ከተለያየ ቦታ ከሳዑዲ አረቢያ፣ ከዱባይ፣ ከአውሮፓ፣ ከአሜሪካ ብር ያላካችሁ እነዚህን ፋኖችን እንዲፈረጥሙ አደረጋችኋቸው። አሁን የእናንተኑ እናትና አባት መጨፍጨፍ ያዙ። እነሱ በግልጽ
ለሃይማኖታችን ነው የምንዋጋው ብሏል። እስኪ አሁን እንትን ላሰማችሁ የነርሱን እንትን ማለት ነው እነርሱ እንደገደሉ ሲዋሩ ማለት ነው በስልክ ተጠልፎ እንትን ያለው እንግዲህ እንደሰማችሁት ነው። ፋኖቹ እርስ በርሳቸው ተደዋውለው ምን አዲስ ነገር አለ ይላል። መስጊድ ገብተው ጨፈጨፋቸው። የ65 እስከ 70 ዓመት ድረስ ሽማግሌዎች አሉ ተሞቱት ውስጥ አሉበት ይላል። ብዙ ናቸው፣ ብዙ ሰው ነው የተጨፈጨፈው ይላል። 3 ወደ 4-5 የሚሆን ነው ይላል። የት ነው ያለው አሁን ሲለው መስጊዱ አካባቢ ነው ያለሁት። ቅውጥ ያለ ለቅሶ ነው፣ ታሪክ ተበላሽቶብናል ይለዋል። አያችሁ እነዚህ ሰዎች ያጤውን ስርዓት መመለስ ነው የሚፈልጉት። የወሎ ዑለማ ሀርድቦ ላይ ነው እንትና ቦሩ ሜዳ ላይ 300 በአንድ ቀን 300 ነው ያረዳቸው አጤው ማለት ነው። እና የዛን ስርዓት ነው እነሱ መመለስ የሚፈልጉት። ይሄው ፋኖቹ እርስ በርሳቸው ተደዋውለው ታሪክ ተበላሽቶብናል መስጊድ ገብተው ጨፈጨፏቸው እያለ ነው። ስለዚህ ይሄ ነገር እስከመቼ ድረስ ነው የሚቀጥለው ነው? እስከመቼ ድረስ ነው የሚቀጥለው? ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህ ነው አሁን አንድ ቦታ ላይ የሞቱትን የመስጊዱን ኢማም ጨምሮ ጠባቂው ሙአዚኑ ወደ 5 ሰዎች ናቸው። ነገር ግን በሌላም ቦታ እስከሞቱት ድረስ ስንት ናቸው? ወደ 10 አካባቢ ይሆናል። ከሙስተሽፋ ድረስ እያወጡ ነው እንትን ያሏቸው። ስለዚህ የምለው ነገር ምንድነው? በተለይም አማራ ተጠቅቷል፣ ለአማራ ነው የምንዋጋው ብላችሁ ከነዚህ ተጎጃሚዎች ተጎንደሬዎች ጋር ሙስሊም የሆናችሁ ወጣቶች ተደባልቃችሁ የአማራን ህዝብ ከምትገሉ እንትን ከምትሉ ቤተሰቦቻችሁ ጋር ሆናችሁ አባትና እናትህን አድነህ ተከላክለህ ብትሞት ይሻላል። እዛ ጋር የውሻ ሞት ነው የምትሞተው። እዚህ ጋር ግን ከንብረትህ ከቤተሰብህ ከሚስትህ ስትከላከል ብትሞት የሸሄድነት ደረጃ ነው የምታገኘው። እዛ ለዘር ብለህ ለሞተ ለጥንብ ፖለቲካ ብለህ ነው የምትሞተው። ስለዚህ እኔ መልእክት ማስተላለፍ የምፈልገው ነገር ምንድነው? ከነዚህ ከፋኖዎች ጋር ሆናችሁ ሙስሊም የሆናችሁ የምትደግፉ አቁም፣ ፋኖን የምትደግፉ አቁም። ምክንያቱም እነሱ ለሃይማኖታችን ነው የምንታገለው እያሉ ነው። አንድ ሙስሊም የሆነ ሰው አሳሰን እንደዚህ ያለ ውስጥ መግባት አስፈላጊ አልነበር። እነርሱ የኦርቶዶክስ እምነትን የበላይ ለማድረግ ነው። ለዚህ አንድ የውሻ መንቆል የሚያህል መስቀል ተሸክሞ ይሄንን የበላይ ለማድረግ ነው የምንዋጋው እያሉ ነው። ስለዚህ እስከመቼ ድረስ ነው ይሄ ነገር? እስከመቼ ድረስ ነው? አሁን እስኪ እዛ ጋር ያለ ሰው ምን እንደሚል አሳያችኋለሁ ማለት ነው። አዳምጠነው እንመለስ። እኔ አንድ
ወር የሶስት ወር ደሞዝ አባትና እናቷን የምታሳሽን አባትና እናቱን የሚያስገድል አረብ ሀገር ያለ ህዝብ አለ። እነዚህ ጋር መቆጠር የሚቻለው ለትንሽ የሚያናደኝ ሌላው አይደለም። ምን ያሁን ሌላ ስለሌላ ምናምን የእምነትም ጥላቻ ምን የለብኝም ከዚህ ውጭ የሚሆኑ ሰዎች ስላሉ ማለት ነው። ግን እነዚህ ወንድሞቻችን የማንም ደንቆሮ ግም ደብተራ እንግዲህ ቦታው ላይ ያለ ሰው ነው እየሰማችሁት። አረብ ሀገር ሆነው በተለያዩ ቦታዎች ሆነው ጥይት መግዣ ብሬም መግዣ እየሰጡ እንዲሰለጥኑ አደረጓቸው። እነሱ በልባቸው አድርገው ሙያ በልብ ነው ብለው ይሄው እስካሁን እንዲረሳችሁት በሞጣ ላይ የተፈጸመውን መስጊድ የተቃጠለውን የዛሬን ስንት ዓመት በረመዳን የተገደሉ ወንድሞችን ያንን እንዲረሳችሁት ነው እንደዚህ ያለ ድርጊት የምታደርጉት እህትና ወንድሞች። ያለፈውን ታሪክ እንዴት ረስታችሁት ነው? ያንኳ ሩቅ ነው እንበል። ሞጣ መስጊድ የተቃጠለው የሞቱ ወንድሞች በጾም ቀን አሁን ይሄው ወደ 10 ሰው ነው አሁን እዚህ ጋር ላይ ያለቀው ማለት ነው። ሲቪል ተጎጃም ድረስ መጥተው ነው የጨፈጨፏቸው። ተጎጃም ቅድም ስልኩ ላይ እንደሰማችሁት ማለት ነው። ጎጃሚዎች ናቸው መስጊድ ገብተው የጨፈጨፏቸው እያለ ራሱ ፋኖ ሲል የነበረው ማለት ነው። ኧረ አላህን እንፍራ። ለምን እራሳችንን አንሆንም? ወላሂ ነው የምላችሁ። ከፋኖ ጋር አብራችሁ እንትን የምትሉ ሰልጥነን እንዋጋለን የምትሉ ነፃነት እናመጣለን የምትሉ እናንተን መረማመጃ አድርገው ነገ እየረገጡ እየገደሉ አባትና እናትህን እያሳደዱ የማይገሉበትና የማይረሽኑበት ነገር የለም። እነዚህ ሰዎች የዛ ያጤ ሐዋኒስንና ያጤ እንትናን መመለስ ነው፣ ያጤዎችን ስርዓት መመለስ ነው የሚፈልጉት። ንቁ። እስከ መቼ ድረስ ነው? ሌላውን አዳምጡ ደግሞ። እነዚህ ሰዎች ከኛ ጋር ሊወዳደሩ አይገባም። እኛ የምናጠቃቸው በእምነታችን ነው። እኛ የምናጠቃቸው በሃይማኖታችን ነው። እኛ የምናጠቃቸው መድኃኒዓለምን ኃይል አድርገን ነው። እየሰማችሁት ነው። እኛ የምናጠቃቸው በሃይማኖታችን ነው፣ ለሃይማኖታችን ነው የምንዋጋው እያሉ። ስለዚህ እስከ መቼ ድረስ ነው? እስከ መቼ ድረስ ነው? እና እንንቃ እባካችሁ። ይሄ ነገር መቆም አለበት። ይሄ ነገር መቆም አለበት። ይሄንን ነገር አቆሙ። በጊዜ እንትን ማለት አለበት። ስርዓት እንትን ማለት አለበት። ይሄንኛው ነው።
በተደጋጋሚ በጣም እየጨቀጨቋቸው ነበር። አሁን ቅርብ ጊዜ የተከሰተው በጣም ስለታ ነው። በቃ እዛ ሰፈር መጡ፣ ብዛት ሆነው መጡ፣ ታጥቀዋል፣ በደንብ ሆነው መጡ። ከዛ በኋላ በሰፈር ላይ የሆኑ ልጆች አገኙ፣ መሳሪያ የያዙ ምናምን። እንዴት ነው ጥብቅ የምትፈቱት ያስተው ምናምን እያሉ አንገራገሯቸው። እኛ ጥብቃችን የሚፈተውን ያው ስንፈልግ እንከፍተዋለን፣ ስንፈልግ እንዘጋዋለን እንጂ አንተ ስላልከን አይደለም ምናምን እየተባባሉ ሲመላለሱ እሱን ከበውት ሊይዙት ሲሉ እሱ ተኮሰና ሁለታችን ሲመጣቸው ከኋላ ሁለተኛ ሰው ገደሉት። አንድ ልጅ ደግሞ መሳሪያ የለው ነበር። ተነስቶ መሳሪያውን ለአነሳ ሲል እሱን እዛ መጡት። ከዛ በኋላ ከውጭ ተበጠር እንዳለ ተኩስ ተጀመረ። ከዛ በኋላ ተኩስ እስከ 7 ሰዓት ምናምን አካባቢ ቆየ። ከዛ መከላከያ መጣ ተባለ። ከዛ በኋላ እንግዲህ ጦርነቱ በዛ አይነት ሁኔታ ጀመረ። ሰው አደጋ ምን ይመስል ነበር? ምን ሲያደረገው ማን ነው? ያው ሰፈር መቶ ነው። እስከ ዛሬ ታወቁ ነበር። እዛው ቀበሌ ውስጥ ስለሆኑ የታወቁ ነበር። የሚኖሩ ሰዎች አንድ አይነት ሰው ናቸው። እዛው በቀበሌ ነዋሪ ነበሩ። ግን አሁን ያለፈው አመት ሲመጡ ግን ተቀላቅለው ነው የመጡ። እነዛ ሰዎች ያሉ እነዛም አብረዋሉ። ሌላም በቃ ታይቶ የማይታወቁ በቀበሌ ያሉ ሰዎችም አብረዋሉ። እንደዛ ሆኖ በርተው ነው የመጡ። በጣም በርተው ነው የመጡ። በቃ ነው ከኛ አንድ ተዛዋጭ ላይ ተዛዋጭ ላይ አንድ 8 ሞተኛ። ሌላ ቦታ ደግሞ መሀል ላይ ደግሞ ገና ጦርነት ሳይጀመር ለገበያ የሄዱ ክሊኒክ የሚባል ቦታ ላይ አለ። እዛ ቦታ ላይ ደግሞ በቃ ጦሩ መጀመሩ ሲያውቁ በቃ የማንተ ሰዎች እኛን እየገደሉ ምናምን ብለው እዛ ደግሞ ሲያገኟቸው ሙስሊሞችን ከወቶችን ደግሞ ገደሏቸው። በጥቅሉ 10 ነው የሞተኛ። አሁን አካባቢ ያለበት ሁኔታ ምን ይመስላል? እንግዲህ ሰምታችኋል። ይሄ ቦታው ላይ ያለ ሰው እዛው መካነ ሰላም ያለ ሰው ነው። ቃል እያቀበለ ነው። ከተማ ውስጥ ሲገቡ መጀመሪያ ላይ የገቡ እየወጡ ግብር ለኛ ገብሩ፣ ከኛ ጋር ሆናችሁ ተዋጉ ይሏቸው ነበር ሙስሊሞች። አይ እኛ ከእናንተ ጋር ሆነን መዋጋት አንችልም፣ ገበሬዎች ነን፣ አርሶ አዳሪ ነን። ስለዚህ ከመንግስትም ጋር ከእናንተም ጋር መሆን አንችልም፣ የራሳችንን ኑሮ እንኖርበት ብለው ይሏቸው ነበር። እየተሳደቡ አስጠያፊ የሆነ ቃላት እየተናገሩ ይሄዱ ነበር። በሌላው ደግሞ ምንድነው ግብር ገብሩ ለኛ ብለው አሏቸው ፋኖቹ። አሁን እሱ እንዳለው ማለት ነው። ግብርኛ 3,000 በእያንዳንዱ ገበሬ ጥለንባችኋል ብለው ሲሏቸው እኛ ለመንግስት እየገበርን ነው፣ ግብር ደግሞ ለእናንተ እንዴት ብለን ነው የምንገበረው? ኧረ ተው እንኖርበት ብለው ይሏቸዋል ማለት ነው። እና እየተሳደቡ ምን እያሉ ይሄዱ ነበር አለ። አሁን ትላንትና ነው አሁን ለታ በገቡ ጊዜ አንድ ሙስሊም ወጣት መሳሪያ ያዘ ነበረ። እነሱን ሲያይ መሳሪያውን እንትን ሲል ለምን አማና ትከፍታለህ ምናምን ብለው እንትን ሲሉ ይሄ ራሴ መሳሪያ ነው ስፈልግ ከፍተዋለሁ ስፈልግ እንትን እለዋለሁ ብሎ ሲል ያው ተኩስ ሲከፍቱበት 2 ከነሱ መጥቶ እሱን ገደሉት። ሌላ ሲቪል ነበረ ሊያነሳ ሲል የሱን መሳሪያ አንንም ገደሉት። ከዛ በኋላ የቡድን መሳሪያ ያላቸው እነሱ እንትን ላይ ሆነው ከተማውን ማጥቃት ጀመሩ ነው። ከዛ በኋላ አንዳንድ መሳሪያ ያላቸው ሙስሊሞች መከላከል ሲጀምሩ እና ስለዚህ የዛ አካባቢ አይደሉም ነው ያለው። የዛ አካባቢ ይታወቁ ነበረ። የዛ አካባቢ ፋኖች ግን ቅድም እነዛ ፋኖቹ ሲያወሩ እንደነበሩት ተጎጃም የመጡት ናቸው የጨፈጨፏቸው ነው ያለው። እና ተቀላቅለው የዛ አካባቢ ስለሚታወቁ የከሌ ልጅ የሚባለው ስለሚታወቅ ከሌላ ቦታ መጥተው ተቀላቅለው ነው እንደዚህ ያደረጉት ማለት ነው። በጣም ልብ የሚነካ እና ስለዚህ ይሄንን ገበሬ ይሄን ለፍቶ አዳሪ ምን ይሁን ብለው ነው እስኪ እንደዚህ የሚያደርጉት?
እኛ እኮ በእስልምና ጦርነትን በካፊርና በሙስሊም እንኳን ጦርነት ቢደረግ ማለት ነው ቤተ እምነት አይነካም፣ ሽማግሌዎች አይነኩም፣ ህፃናቶች አይነኩም፣ ሴቶች አይነኩም። እነሱ መስጊድ ገብተው ቤተ እምነት ውስጥ ምንም ነገር ባልተፈጠረበት ነው አሁን እነዚህን የ70 ዓመት የ60 ዓመት ሽማግሌዎችን ይገደሉት ኢማሙ ሳይቀር ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ ራሱ ቀብሩ ስነ ስርዓት ዛሬ ነበረ። እንትን ራሱ ሰላማዊ ሰልፍ ያደረጉ ነበር። ቆይ ላሳያችሁ። እና ህዝበ ሙስሊም በጣም ነው የተቆጣው። ስለዚህ ሸሪዓ ዝም ብለህ ሙት አይልም። በሚስትህ ከመጣ፣ በገንዘብህ ከመጣ፣ በንብረትህ ከመጣ መከላከል አለብህ። እኔ የምለው እነዚህ ሰዎች ሽፍታ ናቸው፣ ድንበር ኃላፊዎች ናቸው። በህዝበ ሙስሊሙ ላይ ድንበር እያለፉ ነው ሆን ብለው ማለት ነው። አሁን ብቻ የጀመሩት አይደለም፣ ቅዋም ሳይኖራቸው የዛሬን ስንት ዓመት የጀመሩት ያኮ ራሱ መረሳት የለበትም። ሞጣ ላይ የገደሏቸው፣ መስጊድ ያቃጠሉት፣ በጎንደር በእንትና እንዴ ስስ የሆነበት አካባቢ ሙስሊም እኮ እየተጨቆነ እየተገደለ ነው፣ እያለቀሰ ነው ያለው፣ እየተሰደበ። ስለዚህ አንድ ሰው መድረስ የለበትም። ግን ሆን ብሎ ከመጣ እንደዚህ ሳትግል መሞት የለብህም። በቻልከው ነገር መከላከል መቻል አለብህ። ንብረትህን፣ ሚስትህን ለመከላከል ተትውልድህ ቦታ ወዴት ነው የምትሄደው? እኛ ኢትዮጵያዊ ነን። ተወልደን ታደግንበት ሀገር ተቻችሎ መኖር እሰየው ጥሩ ነው። የሃይማኖት ጥላቻ አንድ ሙስሊም የለበትም። ነገር ግን እነርሱ ሆን ብለው ከመጡ ያጤውን ስርዓት እናስቀጥላለን፣ የዛሬን 100 ዓመት ያለፈ ታሪካችን እናስቀጥላለን ብለው እንትን ካሉ ያ ሊሆን አይችልም፣ አይደገምም፣ መደገምም የለበትም። ህዝበ ሙስሊሙ መንቃት አለበት። ስለዚህ ከራስህ መከላከል መቻል አለብህ ነው። አላህ ስብሓነሁ ወተዓላ ቅድም የተመለከትነው አንቀጽ ምንድነው? ሱረቱ ሹራ ላይ ወለዚነ ኢዛ አሳበሁሙል በግዩ ሁም የንተሲሩን፣ እነዚያ አማኞች ብሎ ማለት ድንበር ኃላፊዎች በደረሱባቸው ጊዜ እነሱም የሚበቀሉ ናቸው። ምክንያቱም ወጀዛኡ ሰይአትን ሰይአቱን ሚስሉሃ፣ የመጥፎ ስራ ምንዳው በዛው በመጥፎ አምላሽ ነውና ማለት ነው። የዛው አምሳያ ነው መሰጠት ያለበት፣ አጠፋ መሰጠት ያለበት። ፈመን ዐፋ ወአስለሐ ፈአጅሩሁ ዐለላህ። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም መን ማተ ዱነ ማሊህ ወዘውጀቲህ አው ከማ ቃል ነቢ ሰለላሁ ዐለይሂ ወሰለም ፈሁወ ሸሂድ ብለዋል። ከገንዘቡ ፊት ለፊት የሞተ ከባለቤቱ ከንብረቱ ሲከላከል የሞተ ሰው ሻሂድ ነው። እና ስለዚህ አንተ አትድረስ። ሆን ብሎ ከመጣ ግን ራስህን ማስከበር ራሳችንን ማስከበር ግዴታ ነው ማለት ነው። አኺረን ማለት የምፈልገው እነዚህን ፋኖዎች በገንዘብ የምትደግፉ በምላሳቸው ስለነሱ ጥሩ ናቸው እያላችሁ እየቀባባችሁ የምትደግፉ ማንኛችሁም ሙስሊሞች ወላሂ የውመል ቂያማ ተጠያቂ ናችሁ። የውመል ቂያማ እኩል እነሱ ጋር እንደገደላችሁ ነው የሚቆጠረው። ولذا الله سبحانه وتعالى يقول الله جل وعلا
من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا. ስለዚህም ይላል አላህ ስብሓነሁ ወተዓላ ከተብና አላ በኒ እስራኤል በበኒ እስራኤሎች ላይ ጻፍንባቸው ይላል አላህ ስብሓነሁ ወተዓላ أنه من قتل نفسا بغير نفس አንዲትን ነፍስ ካለ አንዲት ነፍስ የገደለ ሰው أو فساد في الأرض ወይም በምድር ላይ ብልሹን ያስፋፋ የሆነ ሰው فكأنما قتل الناس جميعا ሰዎችን ሁሉ እንደገደለ ይቆጠራል። የሰው ደም ቀላል አይደለም። በሀገራችን ልክ የሰው ደም እንደ ወተት እየታያል። ውሻ እንኳን ሲገል የሆነ ሰው ይሳቀቃል። የሰው ደም እንደ ጎርፍ እየፈሰሰ ነው። የሰው ሩህ በቃ ርካሽ ነው። ምን አይነት ስብዕና ነው? ومن أحياها فكأنما أحيا الناس جميعا إلى الله سبحانه وتعالى አንዲት ነፍስ ሕያው ያደረገ ሰው ሁሉንም ነፍስ ሕያው እንዳደረገ ነው ይላል። ስለዚህ እናንተ በምትደግፉት ነገር በንግግራችሁ፣ በገንዘባችሁ፣ በሐሳባችሁ ይህንን አፈንጋጭ ቡድን ሙስሊሞችን ጨፍጫፊ፣ ሙስሊሞችን ገዳይ፣ ያጤዎችን ስርዓት የማስቀጠል እንትን ያለው እናንተ የውመል ቂያማ እያንዳንዱ አንተን ተጠያቂዎች ናቸው። አኺራን አቆል ማለት የምፈልገው ነገር በመጨረሻ ምንድነው? ሙስሊም ይሆናችሁ ትጥቅ ያላችሁ ወይም በፋኖ ውስጥ ያላችሁ ተፋኖ ተለይታችሁ በቤተሰቦቻችሁ ገብታችሁ ከቤተሰብ ጋር ከመንግስት ጋር አድርጋችሁ አካባቢያችሁን ጠብቁ። ቤተሰቦቻችሁን እናትህን አባትህን ጠብቅ። ንብረቶቻችሁን ጠብቁ። እንደዚህ ያለ ድንበር ኃላፊ ዘላን ቆሻሻ ከመጣ ከራስህ ላይ ተከላከል። ይሄንን ነው ማለት የምፈልገው። ሙስሊም አንድን ሰው አይበድልም። የሌላ እምነትም ተከታይ ቢሆን አይዘልምም፣ ድንበር አያልፍም። ነገር ግን ካለፉበት ከራሱ ላይ የማይከላከልበት መብት አንድም ነገር የለም። እነርሱ ገዳይ እኛ ሟች፣ እነርሱ ዘራፊ እኛ ተዘራፊ የምንሆንበት በተወለድንበት ሀገር ይህ ሊሆን አይገባም፣ ሊሆንም አይችልም። አንዴ ሁለቴ ሊሆን ይችላል፣ ነገር ግን ሊቀጥል አይችልም አበድ። ሙስሊሙ ንቃ፣ ሴቱም ወንዱም ንቃ። በወሎም ያላችሁ በጎንደርም በጎጃም በተለይ በነዚህ በጎንደር በጎጃም በመካነ ሰላም በተለያዩ ቦታ ያላችሁ ሙስሊሞች ንቁ። ከወዲሁ አንድነታቸውን አጠናክሩ። ራቅት እጅ አትሁኑ። እነሱ ታጥቀው እኛ ባዶ ስንሆን እዛን ሰዓት ይደፍሩናል። ነገር ግን እንደነሱ አንተም ተታጠቅ ተከብረህ ትኖራለህ። ከራስህ ላይ ተተከላከልክ ተከብረህ ትኖራለህ። እንኳን አይደለም እንትን ውስጥ አይደለም ዓለም ራሱ በጉልበት ነው የምትመራው። ይህ ማዕሩፍ ነው፣ በጉልበት ነው። ስለዚህ ራስህ ነው የምታስከብረው፣ ማንንም አያስከብርልህ። እና ማለት የምፈልገው ነገር ምንድነው? ይሄንን ድንበር ኃላፊ ዘራፊ ገዳይ ቡድን ነፃነት ያመጣልናል ብላችሁ አትደግፉ። አላህን ፍሩ ወንድሞች እህቶች ማለት እፈልጋለሁ። ስለዚህ እንደዚሁም ክርስቲያን ወገኖቻችን ቅን ሐሳቢ ሆናችሁ ይሄንን አፈንጋጭ ቡድን ባትደግፉ፣ ተቻችሎ ለመኖር ሁሉም ሙስሊሙ ሁሉም ማህበረሰብ ቢጥርና ቢያስብ ጥሩ ነው፣ የተሻለ ነው። አገር ለመገንባት የተሻለ ኑሮ ለመኖር ሰላማዊ ኑሮ ለመኖር አገር ሰላም ሲሆን ነው ሁሉም ሴቱም ወንዱም ወጥቶ ነጋዴውም ነግዶ አራሹም አርሶ
ሊኖር የሚችለው ማለት ነው። ስለዚህ ጥንቃቄ እናድርግ። ዝም ብላችሁ በቃ ለመሞት ብቻ ዝግጁ መሆን የለብንም። ከመጣ ገለን መሞት መቻል አለብን። ገፍቶ ከመጣ አንተ አትድረስ፣ ድንበር አትለፍ። በቃ ሁሉ ጊዜ እኛ ሟች፣ እኛ ተዘራፊ፣ እነሱ ዘራፊ፣ እኛ ተገዳይ፣ እነሱ ገዳይ መሆን አይገባም ማለት እፈልጋለሁኝ። አላህ ስብሐነሁ ወተዓላ ለሁላችንም ሰላሙን አላህ ይስጠን፣ ሐቁን ነገር አላህ ይወፍቀን እላለሁኝ። ስለዚህ አላህን ፍሩ። እነዚህን አፈንጋጭ ቡድን የምትደግፉ የሆናችሁ ወንድሞችና እህቶች ጥንቃቄ አድርጉ ማለት እፈልጋለሁኝ። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله.